ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቤተሰብ እንግዲህ እንደሚታወቀው ቪዲዮ ከሰራው ትንሽ ቆይት ብያለሁ። ዛሬም እንግዲህ ወጣ ብለን ነበረ ወደ ሱቅ እና እስኪ አንዳንድ ነገሮችን እያለን እንገዛዛለን ማለት ነው። ታጋዙናላችሁ፣ እንገዛለን። እናንተ የምትፈልጉትን ያው እንግዲህ እዚሁ ማለት ንገሩኝ። እኔ የመረጥኩኝ እንግዲህ እኔው ስፖንሰር ሆናለሁ፣ ችግር የለውም። እሺ ስፖንሰራችሁ ሆናለሁ። ብቻ እናንተ አብራችሁኝ ያው አለው ከኋላሽ ነን እያላችሁ ቪዲዮን ተከታተሉ። እኔ የምትፈልጉትን ነገር እንግዲህ ወደ ትሮሊው አረጋለሁ ማለት ነው። እሺ እናንተ ብቻ መደወል ነው የሚጠበቅባችሁ። ሄሎ በሉ። ያው እዚህ ጋር የምትፈልጉ የጸጉር ቅባቶች አሉ። እሺ የጸጉር ቅባቶች አሉ። ያው እንግዲህ ለኛ የሚያስፈልገውን ነገር እንግዲህ ታውቃላችሁ። አብሶ ሴቶች ስትሆኑ ብዙ ነገሮች ያስፈልጋችኋል። ሱቅ የምንሄድበትም ዋና ምክንያት ያው ይሄ ነው ማለት ብዙ የሚያስፈልጉ ነገሮች አሉ። ይሄን ደግሞ ብዙዎቹ መዳሞች አሟሉም። በነገራችን ላይ ከስንት አንድ ቤት ነው እንጂ አስበው እንደዚህ የሚገዙት ብዙዎቹ አሟሉም። አሁን የምኖርበት ቤት እንደዚህ አሟልተው ምናምን በወር ጠብቀው ይሄ ለእናንተ ያስፈልጋችኋል ብለው አይገዙም። ሲጀመርም አያስቡትም ማለት ነው። ያው ይሄ ስለሆነ ያው ግዴታ እኛ ነን ወተን በሁለት ወርም በሶስት ወርም እንግዲህ የሚያስፈልገውን ነገር በራሳችን ገዝተን የምንመጣው ማለት ነው። እና ያው ይሄ ከመጀመሪያውም ሲደረግ የነበረ ስለሆነ አሁን ላይ ምንም መቀየር አይቻልም። ያው ብትናገሩም ይሄ ከበፊቱ አንዳንዴ በፊት ሲያደርጉ የነበሩ በዛው ነው እነሱ አሁንም ያው በፊት መጀመሪያ ላይ እንግዲህ ሰራተኛ ሲሰሩላቸው የነበሩ ሰራተኞች እንዲህ ያው ከራሳቸው ነው ወጪ ምናምን አይጠይቁም። እና እነኝም አሁን ላይ መዳሞች ያንኑ ነው ይዘው የሚቀጥሉት ማለት ነው። በቃ እና ሌላ አዲስ ሲመጣ አካሌ እኮ የበፊቷ እኮ እንደዚህ ነው በራሷ ነው የምትገዛው፣ እኔ ይሄን ነው የምከፍላት፣ ይሄን አላረግም ምናምን አለ አይደለ። አንዳንዴ ያው ግዴታቸው ነው፣ ግን ግዴታቸውን አይወጡም። እኛም ደግሞ መብታችንን አንጠይቅም። አንዳንዴ ከነሱም ጭቅጭቅ እንትን ለማለት አለ አይደለ። አሁን እነሱ እንደዚህ አድርጉ ስትሏቸው ጭራሽ በቃ ሌላ ጫና ነው የሚያደርጉባችሁ ማለት ነው። ስለዚህ ያንንም ሽሽት ነው መሰለኝ። እኔ በበኩሌ ግፊት አላረግም ማለት ነው። በቃ ሲያልቅ መሄድ እፈልጋለሁ ስላችሁ በቃ ያው ሹፌር ትሰጣለች። በተረፈ ያው ሌላው ከራስ ነው ማለት ነው። እና ከባድ ነው። እና ያው እንግዲህ ይሄን ስላችሁ ደግሞ ያው ሱቅ ከራሴ ነው ብዬ ስላችሁ ሱቅ ስንሄድ ደግሞ አንድ ነው ወሳኝ ነገር የምነግራችሁ ምንድን ነው የመዳም ቅመሞች ማለት ነው። ማንኛውም ሰው ቢሆን ማለት ማንኛውም ሰው ሱቅ ሲሄድ መግዛት ያለበትን ነገር ብቻ ነው ሸምቶ መምጣት ያለበት እንጂ ያላስፈላጊ ነገሮች አብሶኛ ስደት ላይ ነው ያለ ነው። ግን አንዳንዴ ለሀገር ቤት ይሄ ይጠቅማል ይሄ ይሆናል ብለን ማለት ነው ዝም ብለን የምንሰበስበው ነገር አለ። ይሄን ነገር ማስተካከል አለብን። ምክንያቱም እዚህ አንዳንዴ ኳሊቲ ነው ምናምን ብለን አንዳንዴ የቤት እቃዎች ምናምን እናስባለን። ብር እጃችን ላይ ደግሞ አብሶ እንደዚህ በርከት ያለ ብር ይዘን ከወጣን ብዙ ነገር ያምረናል እና ያንን መግዛት እንፈልጋለን። ያ ደግሞ አላስፈላጊ ወጪ ነው የሚዳርገን። ምክንያቱም እዚህ በውድ ዋጋ ነው የምንገዛው። እንደገና ደግሞ የምንልክበት ካርጎ የሚባል ነገርም እንዲህ በነፃ ሄድን። በጣም አሁን ላይ ደግሞ ከበፊቱ በጣም ጨምሯል ማለት ነው። እና እኔ ከበፊት ተምሬያለሁ። የምር ምንም ነገር አሁን ላይ መግዛት አልፈልግም፣ ወደ ኢትዮጵያ የሚሄድ ነገር ማለት ነው። በቃ ሲሄድ የሚያስፈልጉ 2 ሻንጣ ብቻ፣ እነሱም ያው ግዴታ ስለሆነ ማለት ነው እንጂ ከዚህ ምንም ነገር ገዝቶ መሄድ አልፈልግም። ምክንያቱም እዛ አለ በቃ በዋናው ብር ነው የሚፈልገው። እና ከዚህ ምንም ነገር አትሰብስቡ፣ ወላ ልብስ ራሱ ማለት ነው። ቆይ አሁን ልብስ ተራ ነው ያለ ነው። ለምሳሌ አሁን እዚህ ቀሚስ ተራ ነው። ይሄ አሁን
ፉስታን ይሉታል፣ ፉስታን እና አይታችኋል እንግዲህ የእነሱ ፉስታን ይሄ ነው። ይሄን አሁን ምን ብላችሁ ትገዙታላችሁ? ለእኛ ሀገር በፍጹም አይሆንም። እና ያው ምናልባት አንዳንድ ይኖራሉ ጥሩ ጥሩ ቀሚስ ያለበት፣ ግን በጣም ውድ ነው የምታየው። የእነሱ ልብስ ውድ ነው አይደለም? እንዲህ አይነቱ ይሄ እንኳን ምን ያህል እንደሆነ ብነግራችሁ ትገረማላችሁ። አሁን እነኚህ ከ45 በላይ ነው እዚህ ጋር እንዳለ የተሰቀለው፣ ከ45 ብር በላይ ድርሃም ማለት ነው። እንግዲህ ያስባችሁታል። ይሄ ኖርማል እንግዲህ ቢጃማ ነው እና ምንም እዚህ ግባ የማይባል ልብስ ከቢጃማ የእነት ያልዘለለ ወጣ ስትሉ እንኳን የምትለብሱት ካልሆነ ለምን በውድ ዋጋ ተገዝቶ ያልሆነ እንትን ውስጥ ከምንገባ ሌላ ዳውስ ምን ለምሳሌ አሁን እቃ ሲበዛባችሁ ግዴታ ካርጎ ነው የምታረጉታ። ያ እንዳይሆን ሱቅ ስንሄድ መግዛትና መግዛት ያለብንን ብቻ ነው እንትን ማለት አስበንበት መውጣት ያለብን ማለት እና ደግሞ ትርፍ ብር አትያዙ። ትርፍ ብር መያዝ ላልታሰበ ወጪ ያዳርጋል። እና እኔ ከዚህም በፊት እንደዚህ ነበር ማድረግ ብዙ ተምሬያለሁ። እንደግሜ ልንገራችሁ፣ በፊቱ ልምድ ወስጃለሁ። እና አሁን ካርጎ የሚባለው ስሙ ራሱ ነው የሚያስጠላው። እውነት ስሙ ራሱ ያው ስትቀጡ ትማራላችሁ ማለት ነው። ስለዚህ ምንም አጨናንቅም። እዚህ ያለው ነገር ኢትዮጵያም አለ። አሁን ላይ ብራችሁ ይጨነቅ እና ምንም የሚያስፈልግ ዋናው ብር ለመስራት ነው የመጣ ነው። እቃ ለመግዛት አይደለም የመጣ ነው። ሰርተን ብራችን የያዝነውን ይዘን ወደ ሀገራችን መግባት አለብን። ከኢትዮጵያ ላይ የሚያስፈልገው ብር ብቻ ነው። ሌላው ሁሉም ነገር እዛ አለ ማለት ነው። ምንም አይተናነስም። የኑሮ ውድነቱ እንደሆነ እዚህም ጨምሯል፣ እዛም ጨምሯል። ሁሉም እንደ ዓለም ነው የኑሮ ውድነቱ። እዚህ ሲጨምር ኢትዮጵያም ይጨምራል። ምንም ልዩነት የለውም። እንደውም እዚህ ባይበልጥ የዚህ ሀገር ዋጋ በጣም ብዙ፣ ምናልባት እኛ በመቶ ቤት ምናምን ስለምንጠራው ይሆናል የዚህ የድርሃሙን ማለት ነው። ኢትዮጵያ ደግሞ በሺህ ቤት ስለምንጠራ ይሆናል እንጂ ዋጋው አንድ ነው። የዚህ ሀገር ብር ወደ ኢትዮጵያ ሲመነዘር ያው ነው። ስለዚህ በዚህ እንዳትሸወዱ። ምናልባት መቶ ምናምን ስንል ማለት ነው ብሩ በኢትዮጵያ መቶ የምናስብ እንዳይመስላችሁ ማለት ነው። እና በተረፈ እንግዲህ ዛሬ ብሎ ይሄን ነበረ ቤተሰብ። ያው እንግዲህ ከብዙ ጥቂቱን የዚህን ያህል እንግዲህ አስጎብኝቻችኋለሁ። እንግዲህ አብረና ስለገዛን አብራችሁን ስላጋዛችሁኝ በጣም አድርጌ አመሰግናለሁ። እንግዲህ ወደ ቤት ደርሰናል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ ቤተሰብ። እንግዲህ ሀገራችንን ሰላም ያርግልን፣ በሰላም ወደ ሀገራችን ያስገባል። እንግዲህ ወደ ሰላሙ ሁሉን ነገር የምናዝንበት ሳይሆን የምንደሰትበት ሀገር፣ በሰላም ገብተን የምንስቅበት የምንቦርቅበት ያርግልን። እንግዲህ ሰላሙን ያምጣልን። ከምንሰማው ከምናየው ሁሉ ፈጣሪ ይጠብቀን ይሰውረን። እንግዲህ ላይክ ሰብስክራይብ ማድረግ እንዳይረሳ። አበረታቱን። ባይ። ወዳችኋለሁ።